ሰላም ቤተሰቦቼ በሌላ ደግሞ የምግብ አሰራር መጥቼላችኋለሁ። ምክንያት ይሄን ጠብሼ የጀመርኩት ከዚህ በፊት ቴስቲ ሶያ እንዴት እንደሚጠበስ አሳይቻችኋለሁ። ውሃውን ሳትደፉት ዘብዝፋችሁ በትንሽዬ ውሃውን ሳትደፉት ከደፋችሁት ምክንያቱም ቴስቱ ይሄዳልና አይደፋም ውሃው። ያንን ከዚህ በፊት ሰርቻለሁ። እሱን ገብታችሁ ይሁን። ዛሬ ደግሞ በድርቆሽ እንዴት እንደሚሰራ ፍርፍር አሳያችኋለሁ በቴስቲ ሶያ። እዚህ ጋር ያዘጋጀሁት ግብአቶች አሉ፣ እነሱን አሳያችኋለሁ። እዚህ ጋር ሽንኩርት አለ፣ ቀይ ሽንኩርት። እዚህ ጋር ሁለት እንደዛው ቲማቲም። እዚህ ጋር ደግሞ ጥቁር አዝሙድ፣ መከለሻ ምንድነው ኮሮሪ ምንድነው ስሙ ቅመሞች አሉ፣ እነሱን ተጠቀሙ። ጥቁር አዝሙድ ማንኛውም ምግብ ላይ ብታደርጉት ለጤናም ለሁሉም ነገር አሪፍ ነው። እዚች ጋር ደግሞ ነጭ ሽንኩርት ማዘጋጅቻለሁኝ። ይሄንን በመጠቀም እንዴት እንደምንሰራ አሳያችኋለሁ። ተከታተሉ። በዚህ በሰራነው ቴስቲ ሶያው ዘይት ስለሆነ አንደፋው። ሽንኩርታችንን እንጨምራለን። እንዲህ ካቁላላም በኋላ በርበሬ የምትሰሩት አይነት ድርቆሽ ማለት ብዛት ነው የሚወስነው፣ ግን ኮስተር ሲል ነው አሪፍ። ፍርፍር በርበሬ በዛ ሲል ነው አሪፍ። ከዛ ይሄን እንደዚህ እናቁላለዋለን። ቅባቱን ብዙ ማላበዛ፣ ግን እንደ ፍላጎታችሁ ነው። አሁን ደግሞ ቲማቲማችንን እንጨምራለን። ይሄው እንደዚህ ተቁላልቷል። አሁን ደግሞ ይሄው ነጭ ሽንኩርታችንን እንጨምራለን። ከዛ በሶቢላ እርጥብ በሶቢላ ካገኛችሁ አሪፍ ነው አለ፣ ሞልቷል እንጂ ለቴስቱ ምናምን ሽታው ደስ ይላል። እንደዚህ ከዛ እንከልስና ድርቆሻችንን እናደርጋለን። እዚህ ጋር ያው ያዘጋጀሁትን ጨውም ጨምሬያለሁ፣ ቅድም ያሳያችሁን እሱን ቅመም እናደርግና የገበታ ቅቤ ኦቼ እናደርጋለን። አንድ በትንሿ በዚች ሁለት እናደርግና እንጨምራለን። እንትኑን ቴስቲን ሶያ ከላይ ነው ካፈረፈርኩ በኋላ የምጨምረው፣ ምክንያቱም እንዳይረስ ከራሰ የሆነ የእንትን ማለቱ ድርቅ ያለው ይሄላ ከሽ የሚለው እሱ አይኖርም። ደስ የሚለው እንደዛ ከሽ ሲል ነው። ድርቆሻችን እንጀራ እንግዲህ ነጭ አለው ጥቁር አለው ድብልቅ ነው። ይሄው ቤተሰቦቼ መጨረሻ ላይ ይሄንን ይመስላል። ቴስቲ ሶያውን ከላይ ነው ነስነስ የምናደርገው። ከፈለጋችሁ በዳቦ በእንጀራ በማንኪያ፣ እኔ በማንኪያ ፈልጌ ነው። ይሄው ይሄን ይመስላል። እስቲ ሰሩትና ኮሜንት ላይ አስቀምጡልኝ። እንድሰራላችሁ ላሳያችሁ የምትፈልጉትን የምግብ አይነት ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። አመሰግናለሁ። አበረታቱኝ። ሰላም ሁኑ።